ድካም ማጣት ወድቆ መሰበር ነው እያለች ቆነጃጅቷ ታዜምለታለች ይለናል። በሌላ በኩል ደግሞ ጎረምሳ የሚወዳትን የከንፈር ወዳጁን በቀጠሯቸው መሰረት በእንጨት መስበሪያ ቦታው ሳያገኛት ሲቀር ወደ ቤቱ አካባቢ በመሄድ በህፃናት አማካኝነት እነገሌ እዚህ አካባቢ ናቸው፣ እነ ዘማቹ በላይኛው ቦታ ናቸው፣ እነ ቢኒ ከተራራው ስር ናቸው፣ ጥሩ ብለው ልከውን ነው ብላችሁ ነገሯቸው ይሏቸዋል። የምትወደው የከንፈር ወዳጇ በአካባቢ መምጣቱን የሰማች ኮረዳም ለቤተሰቦቿ እንጨት ልሰብር ነው ወይም ኩበት ልለቅም ነው ትልና ሸንቀጥቀጥ ብላ በዚያ ቦታ ሲገናኙ እንደተለመደው ከንፈር በመሳሳም ፍቅራቸውን ይቋደሳሉ። አይደጉ ወርና በየአጋጣሚው ስለ ከንፈር ወዳጅ የሚደረደሩ ግጥሞች አሉ። አንቺ ነሽ እኔ ነኝ የከዳ ነው በፊት ስራ ቡቃያ ነው ይለያል ወደፊት እኔማ ድሃ ነኝ ብረግምም አልጎዳሽ እንደኔ ሰው አምነሽ ያመንሽው ሰው ይክዳሽ ፍቅርሽና ፍቅሬ በጋን ተጠንስሶ ሳይጠጣ ቀረ ሰባሯ ፍሶ ይላታል። ወደ ሌላ ከሄደች ተመሳሳይ ዕጣ የገጠማት ኮረዳም እንደያዜመች መከፋቷን ትገልጻለች። የአባይ ጥቁር እንጨት ባህር ያጠለቀው መቼ ወደ ነበር መለየቴን ባውቀው እንግዲህ አልበላም ቀይ ሎሚ ልጬ መሌትን ያህል ከፊት ያስቀምጬ ወዳጄ ያምናው ይሄ ዘንድሮ ቀን ወረተኛ ነው እያለች ፍቅሯን ትገልጻለች። አየቦረና ልጆች አሁን ግን ያ ጊዜ አለ። ከእንግዲህ ወዲያ እኔ ሰው አልወድም፣ በበረደው ልቤ እሳት አላነድም። ይህ ወረተኛ ወረታ የታከተው እስኪ መድረሻውን ቁሜ ልመልከተው። አጋም ተመንጥሮ ይዘራል ቡንኝ ያንተ አልቆብህ እንደው የኔን አጨርሰኝ። የበርበሬ ችግኝ አይሆንም ያላጥር ሰውነት ያለቀ ትዝ ባልከኝ ቁጥር አወየ ቦረናው አንተ ጉብል ትለዋለች። ነገር ግን የመጀመሪያውን ከንፈር ወዳጇን ንቃ የተሻለ በማግኘቷ እየሄደች እንደሆነ ኮረዳዋ አዲስ ያበጀችውን የከንፈር ወዳጇን እንዲህ እያለች በግጥም ተሰድባለች። የአባይ ጥቁር እንጨት ያብባል በሰኔ አፍንጫህላ ሰው አልገኝም እኔ እረቷን ተሰው ገለል በልልኝ የጀግና ሰው ነኝ ፈሪው አትንካኝ ብላ ትታው ትሄዳለች። ቦረኖች ማወደስም ማንኳሰስም መደገፍም መንቀፍም ይችላሉ በማለት ጸሐፊው አስቀምጧል። አይ ቦረኖች! እንደዚሁም ደግሞ ከንፈር ወዳጅነት በሚባላች ነው ብላ ያስቀምጣል። ቆይ ሌሎች ልንገራችሁ። ታውቂያለሽ አይደል? ከንፈር ወዳጅ ነበረች መሰል መሲ ይሳቅሽ ነበር። አዎ እያንዳንዱ ያደረግኳት ነገር ለታሪክ በቃቸው ብዬ እኮ ነው። አዎ ቦረና እውነት ለመናገር የከንፈር ወዳጅነት ጨዋታ በተበችሳ ብለው ጸሐፊው አቶ ደመቀ አዳነ ሲያስቀምጡ ከንፈር ወዳጅነት ጨዋታ ከሚከወንባቸው አጋጣሚዎች አንዱ ዛሬ ላይ እየተረሳ የመጣው ተበችሳ አንዱ ነው ይላሉ። ተበችሳን ተምራችሁት ይሆናል። እኔ ግን ድጋሜ ልንገራችሁ። ተበችሳ በሁለት ተጋቢ ወጣቶች ቤተሰቦች ቤት ከሰርጉ 15 ወይም 10 ቀን ሲቀረው ጀምሮ እስከ ሰርጉ ዕለት ድረስ የሚደረግ የምሽት ዘፈን ጨዋታ ነው። አይቦሬኔ ይህ የምሽት ዘፈን ጨዋታ የቀድሞ የደብረ ሲና የአሁኑ ደግሞ የቦረና ወረዳ ማህበረሰብ ተመችሳ ይሉታል ይለናል። በከላላ ወረዳ ደግሞ የወይና ደጋው ክፍል ነዋሪዎች ደግሞ ለፍጀሌ ብለው ሲጠሩት፣ በቆላው ክፍል የሚኖሩት የኦሮምኛ ቋንቋ ተናጋሪዎች ተበችሳ እያሉ ያዘወትሩታል። የኦሮምኛ ትርጉሙ አጫውተን ማለት ሲሆን ተመችሳ ማለት ደግሞ ከዚህ የተለየ እንዳልሆነ ያስቀምጣሉ። የሶስቱም ቃላት ከትርጉም ከሰርጉ ቀን ቀደም ብሎ የሚጀመር የምሽት ጨዋታ ማለት ነው ብሎ ብቅል ተሰብሮ ጌሾ ተወቅጦ የጠላ ጥንስስ ሲጠነሰስ የሚዳሩት የቅርብ ዘመድ ተሰብስበው የምሽት ዘፈን ያደርጋሉ። ከሚደረድሯቸው ግጥሞች መካከል እንሆ አድርሱልኝ። ጥርሷ የሚመስለው የጊደር ወተት፣ ጸጉሯ የሚመስለው የዛር ዝምዝማት፣ ምቀኛው በዛብኝ ወዴት ላደርሳት፣ ሽንጧ የሚመስለው የባህር ቀጤማ፣ እንኳን ያያት ቀርቶ አበደ የሰማ የሚሉ ግጥሞች ማታ ማታ ይዜሙ ነበር። ልጃገረዶች የከንፈር ወዳጃቸው በቦረና የባህል ምሽት ጨዋታ ላይ ያልተገኘላቸው ከሆነ እንዲህ ይላሉ። ጋሽ ደመቀ ማርየው የድቢ አልመጣም ገና ነው፣
ማርየው የድቢ አልመጣም ገና ነው። ቢንዬ አመሉ አልመጣም ገና ነው። የተሰበሰበው ያተር ገለባ ነው። ዋለለ 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 ባላገር አልመጣም ወይ ዘማች ከሄደበት ሀገር የሄድክበት መንገድ አፈሩ መላሙ ያረፍክበት ጥላ አቤት መለምለሙ አፋፉ ዘልቄ ልበልህ አይናሙ የለም ቆላ ወርዷል አለችኝ እናትህ የማናት እረኛ አሉኝ እናትህ የማናት ባለጌ አለች አክስትህ እረኛ ስሳቸው ባለጌ ስሳቸው የምወደውን ልጅ የማፈቅረውን ልጅ ቆላ መስደዳቸው ዋኔ ቆላ ልውረድ ልንኮትኮትልህ ዋኔ ቆላ ልውረድ ልንኮትኮትልህ አጥንቴ በቁና ይለቀምልህ አንተማ ቢንዬ አንተማ ዘማቹ ደሜ በቅምጫና ይንቆርቆርልህ ቶሎ ቶሎ ጠጣኝ እንዳልጓሽብህ እያለች ትዘፍንላቸዋለች። አንቺ ቆላ ፍየል ቅጠላ ዘንባዬ ጠይም ዘለግ ያለ አላየሽም ወይ ጠይም ዘለግ ያለ እኔ ታይቼ ቅጠል መቀንጠሴን መባከሬን ትቼ ትላለች ፍየሏ። በዚህ ጊዜ የደመቀ ጨዋታ ላይ ተገኝቶ የከንፈር ወዳጅ የምትደረድራቸውን ግጥሞች በድለቃ የማያደምቅ ከጭፈራ በኋላም ሌሎቹ ከንፈር ወዳጆቻቸው ጋር በጋቢያቸው ጎጆ ሰርተው የፍቅር ጨዋታ ሲጫወቱ ይውላችሁ። ቦረኖች ይህን ሲያደርጉ ጋቢያቸውን እንደዚህ ስለሚሸፈኑ ነው ጎጆ ሰርተው ያለችው። የከንፈር ወዳጅ ብቻውን ያስቀራት ጎረምሳ እንዲህ ተብሎ ይሰደባል። አሁን ይህን ጊዜ ያልመጣ ወዳጅ እናቱ ገርድፋ ይሰልቃል እንጂ ያሉት። ለምን እሱም አይስምማ። በጭፈራው ቦታ በመገኘት የከንፈር ወዳጅ ለብቸኝነት ያጋለጠ የከንፈር ወዳጅ ደግሞ አይናሙ በኔ ሞት እኔ አፈርስ ሆነ አንዴ ይሳቅልኝ ለየው ጥርስህን አይጉድ ዋሆዬ ወገብ አቀጣጠን አያበቅለው የለም ክረምትና ማጠን የጣዝማ ወለላ የሸጉ ከንፈር አዙሮ ይጥላል እንደምቻደር በማለት ትገጥማለች። ተሙዬ እንዴት ነህ? አይኑ በቀጫጭን የተኳኳለው ጥርሱን ጉራማይኔ የተወቀረው እንደ ነብር ጅራት የሚወራጨው እንዴት ነው ጠይም ልጅ ቦረና ያለው? እረ ጠይም አትውደዱ እኔን አታዩም ወይ ሲጠፋይ መንገዱ? ይህን ወንዛ ወንዙ ያበቅላሉ እንዶድ ያከል መጨረሻ ጠይም ልጅ መውደድ። ጠይም ወዶ በቀይ ቢመለሱ ልብ ይበረብራል ጠጅ እንደቀመሱ ያለች ታዚማለች። ጠጅ የቀመሰ ሰው አረቄ ይመኛል አሁን መናፈቄ ማንን ይነግረኛል? አሁን መናፈቄን ለነገረልኝ ሰው ግራ ቀለበቴን ድንብሌ ልካሰው ያለች ታዚማለች። ለድንብሉ ነው ወይ ለሚፈረከሰው? ለማተቡ ነው ወይ ለሚበጣጠሰው? ልጅነት ቀረ እንጂ የማይመለሰው። ልጅነት አለሙ በወርቅ አይገዛ በ30 አለሙ እያሉ ልጅነታቸው ላይ ግጥም ይደረድራሉ። እንኳን በ30 ቢገዛ በ100 እኔ ገዛው ነበር ልጅነት ተገይቶ ይላል ጸሐፊው። ያደረ እንጀራና ጥቁር ሰው አንድ ነው ለአይን አይጣድም እንጂ ለበላው ጤና ነው። እረ ጥቁር አይጠላ አሻሩ አይደለም ወይ የሚሆነው ጠላ እያሉ ቀዩንም ጥቁሩንም ጠይሙንም ያወድሳሉ። የቦረና ልጆች በተበችሳ ዘፈን የሚደረድሩት ግጥም ፍቅረኛ ማዋደሻ ብቻ ሳይሆኑ አንዳንድ ጊዜ ልጃገረዶች እርስ በርሳቸው ጎሸም የሚያደርጉ ግጥሞችን ጣል በማድረግ ሊሰዳደቡም አንዳንዴ ሽመል ሊገጥሙም ይችላሉ። በከንፈር ወዳጅ ጨዋታ ላይ አንድ የከንፈር ወዳጅ የሌላትን ልጃገረድ እንዲህ በማለት ሊገጥሙባት ይችላሉ። ስታሳዝን ቦረና የት ሄዶ ዘማች ሴት ሄዶ ቢኒስ ሴት ሄዶ ነው ብቻዋን የቆመችው። አሞራ ልንገርሽ አመዴ ልንገርሽ የደረቀ ቆዳ ይመስላል ከንፈርሽ ይሏታል የሚስማት ስላጣች። እነዚህ አሳፋሪዎች። በእንዲህ አይነት ግጥም የተሰደበችው ልጃገረድም ሌላዋን የሰደበቻት ልጃገረድ እንዲህ በማለት መልሳ በግጥም ሰድባታለች። አመሰግናለሁ። ያንቺማ ወዳጅ ኮራሽበት እዛታች ቀረ እንደበሬበት። ያንቺማ ወዳጅ ከምን ይውላል የበሬበት እንኳ ያገለግላል ብላ ትመልሰላታለች። በጋብቻ ወቅት ከሰርግ ቀን ቀደም ብሎ የሚያደርጉት የቦረና መካነ ሰላም፣ የቦረና ከላላ፣ የቦረና ግድ ልጃገረዶች የዘፈን ጨዋታ ሲጫወቱ አንዲት ባል ከምታገባ ኮረዳ ጓደኛው ጋር መለያየታቸውን የሚያወሱና የሚያረጋግጡ ግጥሞች እንደሚከተለው ይዜማሉ። የቦረና ማይገባበት የለው። አብሮ አደጌ ጓዴ እንሂድ እንጨት እንግዲህ ቀራሉ ውሃ መራጨት።
የእንጨት መስበሪያችን አበቀለም ቧይ እንኳንም ቧይና ያብቅል አመራሮ አልተገናኘንም ቁርጥ ነው ዘንድሮ ቀሚሱም ቢገዛ ለእናትሽ ነው ብዬ ኩታውም ቢገዛ ለአባትሽ ነው ብዬ መጨጊያው ተገዛ ቁርጥ ሆነ አንቺዬ የኔማ ቢንዬ መሄድሽ ታወቀ የኔማ ካልዬ መሄድሽ ታወቀ የሞቀ ቤትሽን ይስጥሽ የተለቀለቀ የጓሮው ነኝ ጌቶችና ሜቴ ይዋደዱልኝ በማለት ግጥሞች ያስቀምጣሉ። አቦ የቦረና ሽማግሎች ምን አይነት ሰዎች ናቸው? እንምከር ብለው አንዳንድ ግጥሞች እንዲገጥሙ ይገፋፏቸዋል። እቴ ሀገሬ ልጅ አንማከረም ወይ መለየት ሲመጣ ደብዳቤ የለም ወይ የኔ ቆርፋዳ ዝም ብለሽ ልትሄጂ ነው ይላታል። እንኳን ደብዳቤና አለው ወረቀት እንኳን ተባልንጀራ ሲለዩ ተናት እቴ ባልንጀራ ዋሻው ነሽ አባይ አብረን እንከርማለን አላልሽኝም ወይ አላሳዘንሽም? አብረን እንከርማለን ብዬሽማ ነበር የሀገር ሽማግሌ ምቀኛ ባል ነበር ብሎ አባቶችን ተንኮፍ ያደርጋል። የሀገር ሽማግሌ ዘርህን ያጥፋው የዘንድሮን ትክረም አይልም ወይ ሰው እንዴት ለብርድ ይጥሉኛል ብሎ አባቶችን በግጥም ጎሽም ያደርጋቸዋል። ልጅነት በገንዘብ የሚገዛ ቢሆን አይከፍሉ ዋጋ ከፍለው መግዛትን የሚፈልጉ በርካታ የቦረና ልጆች በግጥም ይደረድራሉ። ለምንድን ነው ቦረኖች ወደ ልጅነታቸው ተመልሰው መሄድ የሚፈልጉት? ያ ልጅነታቸው ምን ስለሆነ ነው? በግጥም አንድ ሁለት ይላሉ። አብሮ አደጌ ጓዴ እንውረድ እንጨት ቀራሉ ልጅነት ውሃ መራጨት። ወንዶች በኩል ደግሞ አንድ ጎረምሳ የከንፈር ወዳጅ ቀድማው ባል በማግባቷ ቁጭት ያድርበታል። እምትወደው ይመስለው ነበር፣ ግን ሌላ ባል ካገባች እንደገና በቁጭት ተነስቶ ወዳጁ እንደ ጥፋተኛ በመቁጠር ይወቅሳታል። ራሱንም መልሶ ያጽናናል። የፍቅር ተስፋው እንዳይቋረጥ ወደፊት ግንኙነታቸው እንዲቀጥል የሚፈልግ መሆኑን በግጥም ስንኝ እንዲህ ሲል ያስገነዝባታል። አግብታን ብትሄድ ልቡ ካልተቆረጠ የቆላ ማሽላ ቅልጥሙ 8 እኔም አገባለሁ የዛሬ ሳምንት። እቴዋ ማግባቱንስ አግቢ ትዳር ደግ ነው ላገባ ነው አግባ ሳቲ ምን ነው ማግባቱንስ አግቢ ባላልከለክልም እየመጣሽኝ ናፍቆትሽን አልችልም ይላታል። አገባለሁም ብሏት ግን ደግሞ እየመጣሽኝ ይላታል። የከንፈር ወዳጁ በበኩሏ ባል የምታገባ መሆኗን እያስረዳችው ታጽናናዋለች። ቦረና ቢለያይም እንኳ ልቡ የተጋመደ ነው። የጥንት ወዳጇን አትረሳም። አንተም ጥና እኔንም ያጥናኝ ሴራ ተቆረጠ እንዳንገናኝ የተቆረጠበት የማን ነው ምሳሩ አባብለው ነበር በሳር በቅጠሉ ትለዋለች። መለያታቸውን አልፈለገችም። አሷም እንዲሁ በተለያዩ አጋጣሚዎች የቦረና መካነ ሰላም፣ የቦረና ወግዴ፣ የቦረና ሳይንት አካባቢ ልጆች የከንፈር ወዳጅ ከሌሎች ጎረምሶች ጋር ዱላ ተጋጥመው ሽመል ሰንዝረው እንዳይሸሽ የሚቀሰቅሱ፣ የሚሸንጡ፣ የሚያጀግኑ፣ እንዳይሸሽ የሚያስጠነቅቁ ግጥሞች አላቸው። ባለሰፋ ዱላ የወይራው ግድግዳ ከመከተም አይሸሽ ካመነም አይከዳ ማተቡም ይቅርብኝ ድንብሎም ይቅርብኝ ሸጌ ዱላ ውለት እንዳትሸሽብኝ ሸጌ ዱላ ውለት የሸሸህ እንደሆን እንኳን ከንፈር ወዳጅ ጎረቤትም አትሆን በማለት ወዳጇን የጀግንነት ወኔ ተሰንቋለች። አይደጉ ቦረና ሴቷ ስታጀግን አባቶች ሲመክሩ ጀግናው ጀግንነቱን ሲያሳይ እንዴት ይናፈቃል። የከንፈር ወዳጇ ከሷ ቀድሞ ሚስት የሚያገባ መሆኑን ከሰማች ኮረዳዋ የተለያዩ ግጥሞች እያዜመች በእንባ እየከተለች ታስደምጠዋለች። እንግዲህ አልበላም ቀይ ሎሚ ልጬ መለየትን ያህል ከፊት አስቀምጬ ማግባቱንስ አግባ ማግባት ደግ ነው ላገባ ነው አግቢ ሳትለኝ ምን ነው አንተ ክፉ እሸት አርገህ ስደድልኝ ሎሚ ልበላው አይደለም ለልቤ አስታማሚ አታሙን ምቹው እያሰማመርሺ አንጀት የሚበላ ወዳጅ እንዳለሺ አንጀት የሚበላ ወዳጅ ምን አባቱ እህ ነው እንጂ ለሰው መድኃኒቱ በማለት ሀዘኗን ታስታምማለች። ልጃገረዶች አንድ ጓደኛቸው የከንፈር ወዳጇን በተለያዩ ምክንያቶች አላገኘው ካለችና መናፈቋን ሲያውቁ የሰማቸውን እንዲህ ይገልጻሉ። አፋፍ ዘልቃችሁ ውበሉ የሸግየን ወዳጅ ቡዳ በላው በሉ ብላችሁ ለአገሬው ንገሩ ትላለች።
ሌላው ከተበጅሳ የሰርጓ ዜማ መካከል በርካቶቹ ብዙ ነገርን በመቀኘት ፍቅራቸውን ይገልጻሉ። ቦረና መካነ ሰላም ልጆቹ